ራስ አውጥተህ የጥብስ ክትፎን የሐኒድን አይነት ምትበላ ከሆነ አቅሙ ሰጥቶ ከሆነ እሷን ሽሮ እንዳታበላት። ትዳር ማለት ቀላል ነገር አይደለም፣ የተቀደሰ ነው። ትልቅ እኮ ተቋም ነው ትዳር ማለት። ጫወታ አይደለም እኮ ትዳር። እሷ እሳት ስትሆን አንተ ውሃውን፣ እሱ እሳት ሲሆን አንቺ ውሃውኝ። ቤትሽን ተመልከች፣ ጎረቤት እንዳትመለከች። እንደ ቤትሽ ኑሪ። ጎረቤት የሆነ ነገር ወጣ ተሰራ አየሽ ምን አለ እኔ ቤትም ካልመጣ እንዳትይ። የባለሽን ሐቅ ተወጪ። አንተም ቤትህን ጠብቃ ልጆችህን ተርቢያ አሲዛ የምትጠብቅልን ሴት በንግድ ቦታ ላይ ከሆነ ሰው ጋር ስለተጋጨ እሷ ጋር መጣ ቀዳ እንዳታውጣ። ተንከባከባ። ስትገባ ግንባሯን ሳማት። ብቻ አይንን ይሰብራል። እዚህም እንዳትል ያደርጋል። አይንን ሰበር ያደርግልሃል። ቤት ሲኖር ቆይ መኪና ይልሃል። መኪና ሲኖር የሆነች ነገር ይልሃል። እንዲህ እያለ ከትዳር እንድትርቅ እድሜ ላይ እንዲደርስ ያደርግሃል። ከተጋባም በኋላ የሸይጣን እንቅስቃሴው ምንድነው? መፋታት ነው። አላህ ይጠብቀን። እህቴ አየሽ፣ አንቺ ጀነት ለመግባት ሻሃዳውን ይዘሽ 5 አውቃት ሰላት የሰገደች ረመዳኗን የጾመች የባላን ሐቅ የተወጣች ጀነት ገባች አሉ ነብዩ ሰለላሁ ዐለይሂ ወሰለም። እህቴ ጀነት አትፈልጊ? بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በማህበራዊ ህይወት ጉዳይ አስፈላጊ ነጥብ በሆነው ትዳራችን በሚል ርዕስ ቆይታ እናደርጋለን። ትዳር በኢስላም በጣም የተቀደሰ የነቢያቶች ሱና አላህ በቁርአን የገሰጸበት የመከረበት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው በጣም ያነሳሱበት ትልቁ የኢባዳ ክፍል ነው። ይህ የኢባዳ ክፍልን አብዛኞቻችን እንደ ቀላል ያየነው ነው። ትዳራችን ስኬታማ እንዲሆን ጥሩ ደስተኛ ሆነን በዱንያ ላይ እንድንኖር ከኢስላም መንገድ ልንወጣ አይገባም። ሁሉም በኢስላም አለ። ባል በሚስቱ ላይ ያለው ሐቅ ምንድነው? ሚስት በባሏ ላይ ያላት ሐቅ ምንድነው? የሁለቱም ትዳር ስኬታማ እንዲሆን ምን እናድርግ? የዛሬው ፕሮግራማችን ነው። ከዛ በፊት ይህ ትዳር ስኬታማ እንዲሆን ገና መጀመሪያ ላይ አመራረጥ ላይ ሊያገባ ሲል ማንን ማግባት እንዳለበት ልታገባ ስትል ምን አይነት ባል ነው? ይሄ መሰረቱ መስተካከል አለበት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ትዳርን በጣም ገፋፍተዋል። ተዘወጁ الودود الولود إني مكاثر الأنبياء يوم القيامة አግቡ አሉ የአላህ መልእክተኛ። ወዳድ ወላድ የሆነችዋን እኔ ቂያማ ቀን ከነቢያቶች ጋር ፎካከራለሁ በኡመቶቼ ቁጥርም ብዛት። ወላድ የሆነችዋን ወዳድ የሆነችዋን አግቡ። ስታገባ እገዛ ስላለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች እንዲያገቡ የአላህ እርዳታ በእነሱ ላይ እንዳሉ ሲጠቁሙ ምን አሉ? ثلاثة حق على الله አውኑሁም። ሶስት ሰዎች ሶስት አይነት ቦታ ላይ አሉ። አላህ እነሱን ለመርዳት ግዴታ አድርጓል። በራሱ ላይ እረዳለሁ ብሏል። የመጀመሪያው አልሙጃሂዱ ፊ ሰቢልላህ፣ በአላህ መንገድ የሚታገል ሙጃሂድ አላህ ሊረዳው ቃል ገብቷል። ሁለተኛው ወልሙካተቡ الذي يريد الاداء፣ የሰዎችን ዕዳ ለመክፈል ብሎ በሰዎች ጉዳይ የሚንቀሳቀስ
እሱንም አላህ ሊረዳው ቃል ገብቷል። ሶስተኛው ከረክሳችን ጋር ወናኪሁ الذي يريد العفاف ለመጠበቅ ብሎ የሚያገባ ጥብቅነትን ዝሙትን ለመራቅ ብሎ ሐራምን ለመራቅ ብሎ የሚያገባ አላህ ሊረዳው ቃል ገብቷል። ወጣቶች ታዲያ ናቸው አቅም ኖሮ ሁሉ ነገር ተስተካክሎልህ በአሁን ሰዓት ሸይጣንማ ክራቴሪያውን እኮ ይጨምርብሃል። ቤት ሲኖር ቆይ መኪና ይልሃል፣ መኪና ሲኖር የሆነች ነገር ይልሃል። እንዲህ ያለ ከትዳር እንድትርቅ እድሜ ላይ እንዲደርስ ያደርግሃል። ከተጋባም በኋላ የሸይጣን እንቅስቃሴው ምንድነው? መፋታት ነው። አላህ ይጠብቀን። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ عن عبد الله بن مسعود رضي الله عنه قال لنا رسول الله صلى الله عليه وسلم يا معشر الشباب እናንተ ወጣቶች ሆይ የወጣቶች ስብስቦች ሆይ من استطاع منكم ከናንተ ማከል የቻለ الباءة من የጋብቻን ጣጣ ተከራይቶም ሊያኖር ይችላል። እሷን ማብላት ማጠጣት አቅም ያለው ሰው فليتزوج ያግባ። من استطاع منكم الباءة የሚለውን አንዳንድ ዑለማዎች ጂማዕ የቻለ ግንኙነት የቻለን ብለው ይፈሰራሉ። እዚህ ደረጃ ግን አቅም ያለው ያግባ። فليتزوج فاء فورنا በፍጥነት ያግባ፣ ማግባት አለበት። ለምን? فإنه أغض للبصر ጋብቻ አይንን ይሰብራል። እዚህም እንዳትል ያደርጋል። አይንን ሰበር ያደርግልሃል። وأحسن للفرج ብልትንም ይጠብቅልሃል። ومن لم يستطع ያልቻለ አቅም የሌለው ግን አሁንም መፍትሄ አለ። ምን? فعليه بالصوم አደራለው አለው ጾም ያብዛ፣ ጾም ይጾም። ለምን? ሰው ሲበላ ሲጠጣ ስሜት ይጨምራል። ስለዚህ ስሜቱ ትንሽ በረድ እንዲልለት ምን ያድርግ? ጾም ይጾም። فإنه له وجاء እሱ ለሱ ያኮላሽለታል፣ ያኒ ያበርድለታል። ሰው ሲበላ ጠጥቶ በልቶ የፈለገውን አተረማምሶ አይ እኔ ራሴን መጠበቅ እችላለሁ ሳላገባ መቀመጥ እችላለሁ፣ ይሄ ሙስተሂል ማይሆን ነገር ነው። አላህ ስለሚያቀን ነው አግቡ ተጋቡ እያለ ሴትና ወንድን አላህ አንዱን እንዲሳሳቡ አድርጎ ነው የፈጠረው። ሴት ወንድን ትከጅላለች፣ ወንድ ሴትን ይከጅላል። ደስታ ሊመጣ የሚችለው በሐላል ጋብቻህን ኑሮን ስትኖር ነው። በደስታህ ጊዜ ደስታህን አብሮ የሚያሳልፍ ሊኖር ይገባል። በሐዘንህ ጊዜ ሐዘንህን አብሮ ሊያሳልፍ ሊኖር ይገባል። በዚህ መልኩ ከሆነ ጋብቻ የተሳካ ይሆናል። ሴትን ስታገባ ለአራት ነገር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሴት تنكه المرأة ل40 ለአራት ነገር ትገባለች። لمالها ለገንዘቧ ሲባል፣ ولحسبها ለዘሯ ሲባል፣ ولجمالها ለቁንጅኗ ሲባል ለመልኳ፣ ولدينها ለዲኗም ሲባል። ብር ፈልገ ኬክ ብሩ አላቂ ነው፣ ሌላውም ነገር የሚያልቅ ነው። ነገር ግን ከሷ ጋር ሊቀር የሚችለው ዋስትና ያለው ምንድነው? فاظفر بذات الدين تربت يداك دين ያላትን ምረጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዲን ያዝ። በሌላ ሐዲስም ስታዛት የምትታዘዝ ስታያት የምታስደስት፣ ስታዛት የምትታዘዝ ዲን ያላት ማለት ነው። ስታያት የምታስደስት መልኳ ነው። አንድ ሰው ከማግባቱ በፊት ሊመለከት ይገባል። اذا خطب احدكم المرأة አንድ ሴትን ያጨ እንደሆነ فإن استطاع كتال أن ينظر منها ودسوا مملكت يملكتال ሳይ የለም። ሰሞኑ ኦንላይን በቲክቶክ ምናምን እንዲ ይጫውታኩ ነው። ማንነትን ሳታቅ በደላላ ይሄን ይሆን የለም እኮ። አንተ እኮ ጠይቀ የማን ልጅ ናት? አቡበከር ሲዲቅ ረዲየላሁ ዐንሁ አባቷን ወንድሟን ተመልከት ሚል አቋም አላቸው። ለምን? ሴት ልጅ ከአባት ከወንድሟ ይዛ የምትመጣው ባህሪ ያላቸው